ሚስቴ ናት። ለብዙ ነገር ያቀርኳት ሚስቴ ናት። በቃ እሺ ይግባሽ። በቃ የራስሽን ህይወት ኑሪ። በቃ አትበጥ እኔ ምለምንሽ ይሄንን በቃ ለኔ ካዘንሽልኝ ከህይወታችን ውጪ በቃ። ሰላም እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ዛሬ ደግሞ ያው የትላንትና ናቲ የለቀቀው የነሄዱን ቪዲዮ ተመልክተነዋል። እጅግ በጣም የሚያሳዝን ነው። እሱ ነገር ላይ ነው ለመናገር የመጣሁት። በቅድሚያ ግን ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ኮመንት መስጫው ስራ አስቀምጡልኝ። እንግዲህ ሰሞኑን ደጋግሜ እንደምናገረው ይሄ ቻናል እጅግ በጣም የተመታ ነው ከጅማሬው ጀምሮ ማለት ነው። ባለፉት 2 ሳምንታት ደግሞ ብዙም እየገባው ስላልነበረ የባሰ ተኝቷልና ነቃ እንዲል የእናንተ የሆነውን ትብብር እንድትተባበሩኝ ስል ጠይቃለሁ። ፍቅረኛ ናት፣ ሚስቴ ናት። ለብዙ ነገር ያቀርኳት ሚስቴ ናት። በቃ እሺ ይግባሽ። በቃ የራስሽን ህይወት ኑሪ። በቃ አትበጥብጪ። እኔ ከሷ ተለይቼ መኖር አልችልም። በቃ እኔ ማለት ጋር ነኝ። በቃ ጨርሻሽ እዚህ መጥተሽ እየበጠበጥሽኝ እኮ። እንግዲህ ናቲ ይህን ነገር ሆን ብሎ ያደረገው ነገር አይደለም፣ ከሁኔታው እንደምንረዳው ማለት ነው። ልጅቷ ሆን ብላ አቀናጅታ በስትራቴጂ በቃ ሄሉም ናቲም በተገኙበት እንደዚህ አይነት ነገር እንዲፈጠር አድርጋ ያቀናጀችው ነገር ነው እንጂ ናቲ ለልጅቷ ጉዳይ ኖሮት ከልጅቷ ጋር ፍቅር ኖሮት አይደለም እዚህ ነገር ውስጥ የገባው ማለት ነው። ባለፈው እንደተመለከትነው ራሴን እገላለሁ ብላ ስላለችው እንደገና ደግሞ በማግስቱ ደውላ አሞኛል ብላ ስትል ያው ስጋት ነው ሊሆን የሚችለውና ሄዷል ሊያያት ወር ሊጠይቃት፣ በዛውም ደግሞ ከሄሉ ጋር ያለውን ነገር በእርግጠኝነት ሊነግራት ነው የሄደው። ግን እሷ ስትራቴጂ ነበር ያደረገችው። እሱንም ጠርታ በእንደዚህ አይነት ሁኔታ ሄሉንም ደግሞ እንገናኝ ብላ ጠርታ፣ ግን ሁለቱ በዛ ቦታ ላይ እንዲገናኙ ሆን ብላ ያደረገችው ነገር ነው ሊሆን የሚችለው እንጂ ናቲ ከሄሉ ይልቅ ይችኛዋን ልጅ ፈልጎ ከእሷ ጋር የሆነ ነገር ሊሆንና ሊያደርግ አይደለም እዛ ቦታ ላይ ሊገኝ ይቻለው። በእርግጥ መገኘት እንዳልነበረበት እኔም ተናግሬበታለሁ። መገኘት አልነበረበትም፣ መሄድ አልነበረበትም። ግን በቃ እንደዚህ አይነት ስህተቶች እንደዚህ አይነት ነገሮች ይፈጠራሉ እና አንዳንድ ጊዜ ነገሮችን ሰከን ብሎ ረገብ ብሎ ማየትና መመልከት፣ ሁኔታዎችን ከግራም ከቀኝም ያሉት ነገሮችን አይቶ ወደ አንድ እንትን መምጣት፣ ወደ አንድ ሀሳብ ወደ አንድ እልባት መምጣት ነው እንጂ ቶሎ በተፈጠሩ ነገሮች ላይ ውሳኔዎችን መወሰን አግባብ ነው ብዬ አልልም። ለሁሉ ነገር ተቸኩሎ የሚሆን ነገር ስለሌለ ማለት ነው። አሁን የምናገረው ለሄሉ ነው። በቃ ለሁሉ ነገር ተቸኩሎ አይቻልም። እንደገና ፍቅርን ለማደስ ከናቲ ጋር የፈጠረ ነገር ነበረ። እንደገና ከናቲም ደግሞ ለመውጣት በእንደዚህ አይነት ፍጥነት ሁልጊዜ ትምህርት መውሰድ አለ። ካለፉት ችግሮች ትምህርት መውሰድ መቻል አለብን። ፍጥን ብሎ መግባት፣ ፍጥን ብሎ መውጣት ጥሩ አይደለም። እና ብዙ ጊዜ በዚህ ጉዳይ ላይ ለሄሉ ተናግሬበታለሁ። ፈጥኖ መግባት ፈጥኖ መውጣት የሚባል ነገር ባይደጋገም በህይወትሽ ውስጥ እያልኩኝ ደጋግሜ ተናግሬያለሁ ከዚህ በፊት። እና እንደዚህ አይነት ነገሮችን በትዕግስት ማለፍ፣ እንደዚህ አይነት ስህተቶች ሊፈጠሩ ይችላሉ ብሎ ቀስ ብሎ ነገሮችን መመልከቱ ጥሩ ነው። እና ናቲ ባለፈው ትላንትና በለቀቀው ቪዲዮ ላይ ለዚች ልጅ እየተናገረ ነው። በቃ ደጋግሞ ከህይወታችን ውጪ፣ እኔ ፍቅሬ ነች፣ ሚስቴ ነች፣ የወደፊት ሚስቴ ነች፣ ብዙ ቅድ ከእሷ ጋር አለኝ እያለ እየደጋገመ እየነገራት ነው ያለው። ይሄ ንግግሩ ለልጅቷ ምንም አይነት ፍላጎት እንደሌለው ማሳያ ነው ሊሆን የሚችለው። እንዴት ነው የምታስበው? አብረን እንደምንሆን ነግረኝ ተስፋ ሰጥተኝ ባንዴ የራሴ ፍቅረኛ የራሴ ህይወት አለኝ። በቃ እኮ እኔ እንደዚህ በቀላሉ ልተው አልችልም። ያው ተስፋ ሰጥተኝ እኔ ላንተ ያለኝ ስሜት ዝም ብዬ ልተው አልችልም ባንዴ። ምን ማድረግ ይቻላል? በቃ እያወራን ነበረ፣ ዝም ብለን እያወራን ነበረ። ስመጣ ከፍቅረኛ ጋር ታረቁ። ምን ማድረግ ይችላል? እንዳለው ነው እንግዲህ። አዎ ማድረግ የሚችለው ነገር ነበረ። ከፍቅረኛው ጋር ከሄሉ ጋር ሲታረቅ ናቲ ለዚች ልጅ ያለውን ነገር አስረድቶ እሷ ከዚህ አይነት ህይወት ውስጥ ከዚህ አይነት ነገር ውስጥ እንድትወጣ ማድረግ ነበረበት። ምናልባት እሱ እንደ አማራጭ የወሰደው የሚገናኙበትን ስልክ መዝጋት እና ሶሻል ሚዲያውን ብሎክ ማድረግ ምናምን የተጠቀመበት። እንግዲህ ለሱ ምናልባት ምንም መስሎ
ነገሩን አቅሎ ስለተመለከተው ነው። አንዳንድ ጊዜ ትንሽ ናቸው ምንም አያመጡም ብለን እንደ ቀልድና እንደ ቀላል የምንተዋቸው ነገሮች እንደዚህ ማንም የማንወጣቸው ትልልቅ ችግሮች ውስጥ ገብተው ለህይወታችን ሁሉ መሰናክል ሊሆኑ የሚችሉበት አጋጣሚዎች አሉና በቃ ልትተው ትችላለች። በሶሻል ሚዲያ ነገሩ ሲለቀቅ አይታ በቃ እሱ ከኔ ጋር የለም ብላ ልትተው ትችላለች ብሎ እንደ ቀላል የተወው ነገር ነው ዛሬ እዚህ ሁሉ ወጥመድ ውስጥ ገብቶ ይህንን ሁሉ ዋጋ እያስከፈለው ያለው እንጂ ከሄሉ ይልቅ ለልጅቷ ፍቅር ቢኖረው ኖሮ ይህንንም ውሳኔ ወስኖ ከሄሉ ጋር አይቀጥልም ነበር። ሄሉን አንድ ነገር ማስታወስ እፈልጋለሁ። በተቻላችሁ አድማጮች ተከታዮቼ ይህ ቪዲዮ ለእሷ እንዲደርስ ሼር አድርጉልኝ፣ ላይክም ኮመንትም አድርጉልኝ። ለሄሉ ልነግራት ላሳስበ እንድታስታውስ የምነግራት ነገር ይቺ ልጅ እሷ ከናቲ ጋር ተለያይታ በነበረበት ሰዓት ከናቲ ጋር ስታወራ የነበረች ሰው ነች። ብዙ ተስፋ ሰጥቷታል። ታፈቅረዋለች፣ ትወደዋለች። ልታጣው አልፈለገችም እና እሱን የእሷ ለማድረግ የተጠቀመችበት መንገድ ነው። ይሄ መንገድ እነሱ ናቲና ሄሉ እንዲገናኙ ያደረገችበት መንገድ ናቲን ወደ ራሷ ለማምጣት የተጠቀመችበት ሄሉን ደግሞ ከናቲ ለመለየት የተጠቀመችበት መንገድ ነው እና አንድ ነገር ሄሉ እንድታስታውስልኝ የምፈልገው ነገር ምንድነው ከየአብ ስራ ጋር በነበረች ጊዜ ከአብ ስራ ጋር ተጣልተው የአብ ስራ ከልዩ ጋር ጀመርኩኝ ብሎ በሚልበት ሰዓት ሄሉን ትቶ የተጠቀመችበት አንድ መንገድ አለ። የአብ ስራን ወደ እርሷ ለማምጣት ምን ብለሽ ነበረ? ሄሉ አርግዤልሃለሁ ብለሽው ነበር። ያንን አርግዤልሃለሁ ብለሽ ያልሽው አርግዘሽ ሳይሆን ነገር ግን የአብ ስራን ወደ አንቺ ለማምጣት የአብ ስራን ከልዩ ለመለየት የተጠቀምሽበት መንገድ ነበር እና ዛሬም ይች ልጅ እየተጠቀመችበት ያለው ስትራቴጂ ልክ እንደዛ አይነት ስትራቴጂ ነው። ናቲ ወደ እርሷ እንዲመጣ አንቺና ናቲ በእሷ ቤት ውስጥ እንድትገናኙ ሆን ብላ የሰራችው ስራ እንደሆነ አውቀሽ ያፈቀሩ ሰዎች ያፈቀሩትን ሰው ወደ ራሳቸው ለማምጣት እንደዚህ አይነት ነገሮችን እንደሚጠቀሙ ከራስሽም ህይወት ተገንዝበሽ ዛሬ ለተፈጠረው ለዚህ ለትልቁ ስህተት ይቅርታን ማድረግ ችለሽ ከሄሉ ከናቲ ጋር ነገርሽን ብትቀጢ ስል እመክርሻለሁ። ሄሉ ይፈጠራሉ፣ እንደዚህ አይነት ነገሮች ይፈጠራሉ። ሰዎችም ሆን ብለው ፈጥረው እንደዚህ አይነት ነገሮችን ፈጥረው ከምናፈቅራቸው ሰዎች እንድንለያይ የሚያደርጓቸው የሚሰሯቸው ነገሮች ብዙዎች ናቸው። ያፈቀርነውም ሰው ደግሞ ተሳስቶ የሚያደርገው ነገር አለና ምህረት ማድረግ ብትቺ አሁን ውጣልኝ ከህይወቴ እያልሽ ያለሽውን ነገር ትተሽ ሰከን ብቲ ይቺን የቀናት መንፈስሽን ከውስጥሽ ለማውጣት ትግል እያደረግሽ እንደው ሰከን ብለሽ ነገሮችን ከግራና ከቀኝ ብትመለከቺ ስል ነው እመክርሽ። ምክንያቱም እዚህ ቪዲዮ ላይ እንደተመለከትነው የትላንቱ ቪዲዮ ላይ ናቲ በጣም ብዙ ነገር እያላት ነው ልጅቷም ደግሞ አፍቅራለች እና ምንም ማድረግ አይቻልም። ግን ማድረግ የሚቻለው አንቺ ይቅርታን አድርጊና ወደ ናቲ ተመለሺ። ናቲ ደግሞ ይቺ ልጅ ከህይወቱ እንድትወጣ ማድረግ ያለበትን ስራ ይስራ፣ መልካም በመሆነ አካሄድ ማለት ነው። ስለዚህ ሄሉ እባክሽን ሌላ እድል ለናቲ ስጪው። እዛ ቦታ ላይ እዚች ልጅ ቤት ውስጥ ምንም የተፈጠረ ነገር የለም። ሆን ብላ ቀናጅታ በቃ አንቺን ለመጉዳት ብላ ልጅቷ የተጠቀመችበት መንገድ ነው እንጂ ናቲ ምንም አድርጎ ምንም ተፈጥሮ አይደለም በዛ ቦታና ይግባሽ። አንዳንድ ጊዜ ነገሮችን ቀስ ብለሽ በማስተዋል ብትመለከቺ ጥሩ ነው። ናቲንም ማለት የምፈልገው ነገር ምንድነው? በእርግጥ ሁኔታው ነገሩ የተፈጠረው ነገር እጅግ በጣም የሚያበሳጭ ነገር ነው። ልብ የሚነካ ልብ የሚሰብር ነገር ነው። ስለዚህ ሄሉ ተበሳጭታ ሊሆን ይችላል። ብዙ ነገሮችን ልትናገርህ ትችል ይሆናል። ግን አንተም ቢሆን ደግሞ በትዕግስት የሰራኸው ስህተት እንዳለ አውቀህ ታግሰህ እንደገና ሄሉን የራስህ ለማድረግ ጥረት እንድታደርግ እመክርሃለሁ። ይህንን ነገር ብታደርግ ጥሩ ነው። ትዕግስት አድርግ። በቃ የተናደደ ሰው በጣም ብዙ ነገር ያደርጋል፣ ብዙ ስራ ይስራል። ደግሞ እሷ በጣም ብዙ እንደዚህ አይነት ሁኔታዎች ተደራርበው ተደጋግመውባታልና ልቧ በእውነት ሊሰበር ይችላል። ስለዚህ ከዚህ ከተሰበረ ልብ የሚወጣ ነገር ደግሞ ብዙ ጊዜ ሊጎዳ ስለሚችል
አንተ ግን በትዕግስት ማለፍ ብትችል በትዕግስት አልፈህ እንደገና ሄሉን የራስህ ለማድረግ አሁንም ያለሰለሰ ጥረት አድርገህ እባክህ ምኞታችሁን ንግግራችሁንና ሀሳባችሁን እግብና ፍጻሜ ድረስ ለማድረስ እንድትታገስና እንድትታገል ስል አንተንም እመክራለሁ። እንግዲህ ቤተሰቦቼ ይሄ ቪዲዮ እንዲደርሳቸው ላይክም ኮመንትም ሼርም በማድረግ ተባበሩኝ። ስላዳመጣችሁኝ አመሰግናለሁ።